ከዛ በፊት ሁሉም ፕሮቶኮል እንደተጠበቀ ሆኖ የሲቪል ማህበረሰብ ድርጅቶች ባለስልጣን ማን ነው የሚለውን በአጭሩ ለማስተዋወቅ ሞክራለሁ። ይህ ተቋም የፌዴራል ተቋም ነው። በ1113 አዋጅ ቁጥር ተቋቁሞ መሰረታዊ ተግባሩ የተለያዩ በጎ ፈቃድ ስራ ላይ የሚሰማሩ የሲቪል ማህበረሰብ ድርጅቶችን በመመዝገብ እውቅና በመስጠት እንደዚሁም ደግሞ ወደ ተግባር ወይም ወደ ስምሪት ከገቡ በኋላ ተገቢውን ድጋፍ ክትትል በማድረግ ውጤታማ ስራዎች እንዲሰሩ የሚያከናውን ተቋም እንደመሆኑ መጠን እስካሁን ድረስ ባለው ይህ የሲቪል ማህበረሰብ ድርጅቶች ባለስልጣን በተለያዩ የበጎ ፈቃድ ዘርፍ ላይ ተሰማርተው የሚሰሩ 8410 አካባቢ የበጎ ፈቃድ ተመዝጋቢዎች ያሉት ሲሆን ከዚህ ውስጥ አንዱ ዛሬ በ5 ዓመት ውስጥ የበጎ ፈቃድ ወይም ደግሞ በኢትዮጵያ የበጎ ፈቃድ ተግባራትን በአፍሪካ የማስረጽ ረገድ ላይሰንስ የሰጠነው ይህ የበጎ ፈቃድ ተግባር ወይም የበጎ ፈቃድ ማህበር አንዱ ነው ማለት ነው። ይህን ካልኩኝ ይህ ተቋም የበጎ ፈቃድ ተግባራት እንደ ሀገር፣ እንደ አፍሪካ፣ እንደ ዓለም እንዲሰርጽ በርካታ ተግባራቶችን እያከናወነ ያለ ተግባር ሲሆን እስካሁንም መልዕክት ሲስተላለፍ እንደሰማችሁት ከጤና ጥበቃ ሚኒስቴር እንደዚሁም ደግሞ ከሴቶችና ማህበራዊ አካቶ ትግበራ ሚኒስቴር ከተለያዩ ከአዲስ አበባ ከተማ መስተዳድር በተለያየ ሁነቶች የበጎ ፈቃድ ስራዎች ያለ ገደብ ያለ እምነት በመሰጠት በመቆረስ ቅን አስተሳሰብን ብቻ በመላበስ በጎ ስራዎች በስፋት እየተከናወኑ ያለበት ሁኔታ እንዳለ ይታወቃል። እንደ ሀገር በተለይም ከ2010 ጀምሮ ጠዋት ላይ ሲነሳ እንደነበረው ሰው ተኮር በጎ ፈቃድ ተግባራት እንደ ሀገር ንቅናቄ ተፈጥሮባቸው እየተሰሩ ያለ ሲሆን መሰረታዊ ተግዳሮቶቹ ግን የምንሰራቸው ስራዎች በእውቀት በገንዘብ እንደዚሁም ደግሞ በተለያዩ በማቴሪያል ድጋፍ ምን ላይ ናቸው የሚሉት የመረጃ ጥራት ያለው አደራጅቶ መሰረታዊ ክፍተት እንዳለ ይታመናል። ይህም መሰረት ተደርጎ እንግዲህ የሲቪል ማህበረሰብ ድርጅቶች ባለስልጣን አንዱ ከሚያከናውናቸው ተግባራቶች የበጎ ፈቃድ ስራዎችን ማደራጀት ማሰባሰብ እንደመሆኑ መጠን በዚህ በጀት ዓመት በአይነቱ ልዩ የሆነ እንደ ሀገርም እንደ አፍሪካም በአይነቱ ልዩ የሆነ እየበተንላቸውን ያለነው ኮሽነሩ እና ቅልብ የተሰኘ ወይም በእንግሊዝኛ ዊ ቮለንተር የተሰኘ